ወይ ወደ ሀገር ትገቢያለሽ፣ ትኬት ይቆረጥልሽ ማለት አላማ ያለሽ። አንድ ቆሻሻ ቦርኮ ወንድ ሄደ አልሄደ አንቺ ምንድነው እንደዚህ አታውሪ? ወይኔ ጉዴ! መሲ ስለወንዱ ሳታውሪ አገርሽ ትገቢያለሽ ወይስ አማራጭሽን ጠይቂያት። በስ ካላስ አንቺ ሱቅ መጥቶ ማለቃቀስ አያስፈልግም። አገርሽ ትገቢያለሽ። ተቃጥለው ሊደፉን ነው። ኢጃዛ ቤት ያላችሁ እችን ልጅ እኔ ፀጉር ሹርባ ራሱ አልችልም። ጥቁር ሻምፖ በጥቁር ሻምፖ አጥባችሁ ይሄን ከለሩን ቀይራችሁ የሚሰራው አይሰራም። መሲ ከኋላ ባዶ ነው አይሰራም። ኧረ በፈጠረሽ ከኋላ ባዶ ነው አይሰራም። እኔ እኮ ቁርጥ ነበር ከኋላ የለም አይሰራም። ኦኬ ፀጉርሽ በመቀስ ይነሳ ማሰር እኔ ራሱ አንዴ እኔ ማውራሽን ብቻ መልሽ። ይሄ ፀጉርሽ ሙሉ በመቀስ ይነሳ። ኦኬ እኔ አነሳዋለሁ። ኧረ እባክሽ እንዳታበለሻሻት መሲ በፈጠረሽ። ደግሞ እንደገና በለሻሽ ሌላ ጣጣ ምግባ እንዴ። ኦኬ ሴት ትምሰል። ከዛ መዳም ጋር እንኳን ሄዳ በሀዘን ነው ባሌ ሞቶ በመኪና አደጋ ባሌ ሞቶ ሀዘን ላይ ነበርኩ ትበላል። ሙሉ ይሄ የውዱ ይሳሉ ተቆርጦ ማለት ነው። ባህል ነው ትበላል። ወይ ጉዴ! ስልክ ቤት ወደ ከባላቸው የተፋቱ ፍርድ ቤት ይሁን በቃ ቤት አካውንት ላይ ወር እንትን ተደውሎለታል። ፀጉር ቤት ወስዳችሁ አስቆርጣችኋት። ከዛ ስራ ስትገባ ለመዳሟ ባሌ በመኪና አደጋ ሞቶብኝ ነው ፀጉሬን ኢትዮጵያ የተላጨሁት እንደዚህ ነው ብላ ተዋሽ። ፀጉር ቤት ወስዳችሁ ፀጉሯን አስቆርጣችሁ ሻንጣዋን ከዛ ተቀብላችሁ እኛ 400 ድራም እዚህ እንለምንላት። እዛ ሻንጣዋን ከፍላ ልብስ እንኳን የምትቀይ እቺ ልጅ ገላዋን ከታጠበች 2 ቀኗ። ምን ቀን ነው እኔ ቲክታክ ላይ ወጣሁት? መስዬ ሲጀመር እኮ ልጅቷ በቃ የሆነ ቆፍጠን ብላ እንትን ብላ በቃ እንደዚህ ካሁን የስራ ሞራ ኑሮ አትከፍተና ለብሳ ፀጉሯ እንደዚህ ሲጀመር እኮ አንድ ሰው ሞታለች። ብዙ ነገሮች ታሳልፊያለሽ። ብዙ ነገሮች አምነሹ መከዳት በጣም ከባድ ነው። ግን እኛ አገኘናት፣ ትሪት አደረግናት። ከዚህ በኋላ ደግሞ የሚመጣውን ነገር አብረን ነው አይዞሽ አላት። ከዚህ ውጭ ምን ትፈልጋለች? በዚህ እየመጣች ራሴን ላጠፋ ነው። ግን ማን ይጎዳል? ስራ ትስራ። እስከ መቼ ነው እንደዚህ ብትሆነው? ስራ ትስራ። ስራ ለመግባት ያው አንደኛ ስራ ለመግባት ሙሉ ሻንጧን እዛ ቤት ወስዶ ብር አምጪ ብለዋታል። አንደኛ። ሁለተኛ ነገር ደግሞ ልብስ ፓንት እንኳን አልቀ በቃ እኔ ሳሪ የሚገባሽ ነገር አለ አይደለ? በቃ ይገባሻል። በቃ ሁሉም ሴቶች ይገባሻል። ማን የወሰደባት? እናውራቸው። የኢጃዛ ቤት ሴትዮዋ ብሩን የሻንጣ የቆጠረው 200 ድርሃም አምጪ አለቻት። እናውራቸው። ችግር የለም። ቤት አሉ። ቁጥር ትስጥ ካላቸው ይሄ ፍቅር ሳይሆን በሽታ ነው።